ሰላም የጎዶልያስ ቤተሰቦች፣ በሕይወታችሁ ውስጥ ለምን ይህ ሁሉ መከራ በእኔ ላይ ደረሰ፣ ፈተናው ለምን በዛብኝ ብላችሁ የምታውቁበት ጊዜ አለ? አንዳንድ ጊዜ ሕይወት ልክ እንደ ጨለማ ሌሊት ትሆንብናለች። የምንሄድበት መንገድ ሁሉ የተዘጋ፣ የምንይዘው የምንጨብጠው የሚጠፋን ይመስለናል። ነገር ግን ዛሬ አንድ ታላቅ እውነት ልነግራችሁ እወዳለሁ። በእግዚአብሔር ቤት ውስጥ ያለ ምክንያት የሚመጣ ፈተና ወይም ደግሞ የረከሰ መከራ የለም። እያንዳንዱ የሚገጥማችሁ ከባድ ፈተና ከበስተጀርባው ታላቅ የሆነ ሰማያዊ በረከትን እና ማንነትን ይዞ የመጣ ነው። ዛሬ በዚህ ቪዲዮ ፈተናዎች እንዴት ወደ በረከት እንደሚቀየሩና በውስጣቸው ያለውን መለኮታዊ ምስጢር አብረን እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ፈተና ሲመጣ እግዚአብሔር እኛን ለመጉዳት ወይም ለመጣል የፈቀደ ይመስለን ይሆናል። ነገር ግን እውነታው ከዚህ የተለየ ነው። ወርቅ ይበልጥ እንዲያበራና ውድ እንዲሆን በእሳት ውስጥ ማለፍ አለበት። እሳቱ ወርቁን አያጠፋውም፣ ይልቁንም በውስጡ ያለውን አተላና አላስፈላጊ ነገር ያስወግድለታል። የእኛም ሕይወት እንዲሁ ነው። ፈተናዎች ወደ እኛ የሚመጡት እኛን ለመስበር ሳይሆን በውስጣችን ያለውን እውነተኛ እምነት፣ ትዕግስትና ጥንካሬ አውጥተው ሊያሳዩን ነው። መጽሐፍ ቅዱስ ሲናገር የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ወንድሞቼ ሆይ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይለናል። ይህ ማለት ፈተናው ራሱ ደስ ስለሚል ሳይሆን ከፈተናው በኋላ የሚመጣውን ፍሬ ስለምናውቀው ነው። ብዙዎች ፈተና ሲበዛብን መሰባበር ይሰማናል፣ ልባችን ይደማል፣ ተስፋችን ይዝላል። ነገር ግን እግዚአብሔር የተሰበረውን ልብ ይወዳል። ምክንያቱም የተሰበረ ልብ አዲስ ቅርጽ ለመያዝ ዝግጁ ነው። ሸክላ ሰሪው ጭቃውን ደጋግሞ የሚያወካውና የሚመታው ሊያበላሸው ሳይሆን ሊሰራው ካሰበው ታላቅ ክብር ጋር የሚመጥን ውብ ዕቃ ሊያደርገው ነው። የእግዚአብሔር ሰዎች ሁሉ በታላቅ በረከት ውስጥ ከመኖራቸው በፊት በትልቅ ፈተና ውስጥ አልፈዋል። ጻድቁ ዮሴፍ ወደ ንግስና ከመውጣቱ በፊት በወንድሞቹ ተሽጧል፣ በግፍ ታስሯል። ዳዊት የእስራኤል ንጉሥ ከመሆኑ በፊት በሳኦል ተሳዷል፣ በበረሃና በዋሻዎች ተንከራቷል። ያሳለፉት መከራ ሁሉ ግን ለቀጣዩ ታላቅ ክብር የሚያዘጋጃቸው መለኮታዊ ትምህርት ቤት ነበር። አንተም ዛሬ ያለህበት መከራ የጉዞ ማብቂያ ሳይሆን ወደ ከፍታ መሸጋገሪያ ድልድይ ነው። ታዲያ ከፈተና ጀርባ ያለው በረከት ለመውረስ በፈተና ወቅት ምን ማድረግ አለብን? መጀመሪያ ማጉረምረምን ማቆም አለብን። ማጉረምረም በረከቱን ያርቃል፣ ምስጋና ግን በሩን ይከፍታል። በሁለተኛ ደረጃ በትዕግስት መታመን አለብን። እግዚአብሔር ሰዓት አይቀድምምም አይረፍድምም፣ ሁልጊዜ በጊዜው ውብ ያደርገዋል። በፈተና ውስጥ ስታልፍ ብቻህን እንዳልሆንክ አስታውስ። ከፊትህ የሚቀድም በስተቀኝህ የሚደግፍህ አምላክ አለ። እርሱ የሚጥልህ ቢሆን እስከ ዛሬ አያቆይህም ነበር። ዛሬም ድረስ በሕይወት እንድትኖር ያደረገህ ገና ያልተፈጸመ ትልቅ ዓላማና በረከት ስላለ ነው። ውድ የቻናላችን ቤተሰቦች
ዛሬ ያለህበት ጨለማ ነገ በታላቅ ብርሃን ይተካል። ፈተና ሲበዛ በረከትህ ሊመጣ እንደቀረበ ማሳያ ነው። ስለዚህ አይዞህ፣ ተስፋ አትቁረጥ። ይህ ቪዲዮ ጥንካሬ እንደሆናችሁ ተስፋ አደርጋለሁ። ለቀጣይ ቪዲዮ እንዲሆንላችሁ የምትፈልጉትን ሐሳብ ኮሜንት ላይ አስፍሩልን። ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። ለሌሎች እንዲደረስ ሼር አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የጎዶልያስ ቲዩብ ቋሚ ቤተሰብ ይሁኑ። በሌላ አዲስ መንፈሳዊ ቪዲዮ እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ቻው።